ርብቃ ምስክርነት ምን ነበረ? ሰላም ሰላም የእግዚአብሔር ላንቺ ሰው ይሁን። እንዴት ጌታ ነው ይመስገን። ወንድሜ? እግዚአብሔር ጌታ ይመስገን ይክበር። ደህና ነሽ? አለው። ደህና ነኝ። ምስክርነት ምን እግዚአብሔር ነበረ? ምስክርነት ባለፈው ጸልይክልኝ ነበር። ራሴን ትዝ ይላል። ራሴን አንተ እንደውም እኔ ሳልጠይቅክ ነው ያምሻል ግርሽንም ራስሽንም ትዝ ይላል ብለኸኝ ነበርና አዎ ብለኸኝ ነበርና የሚገርምክ ነገር በውስጥ መስመር አንዳንድ ነገርም አወራሃለሁኝ። ያው እዚህ ላይ መናገር የማልፈልገው ነገር እና ያው ያልከኝ ነገር የሆነ ነገር ብለኸኝ ነበር። እሱ ተከስቷል። ግን እኔ ያው እግዚአብሔር ይመስገን ራሴን ያው ትንሽ እንትን ስወጣ ፀሐይ ከመጣኝ ሽታ ከሸተተኝ ምናምን ብዬክ ነበር። ያመኛል እንደዚሁና በተደጋጋሚ ሰዎች ይጸልዩልኝ ነበርና ያው የተወሰነ እንትንል ነበር። ያው ተመልሶ ይመጣብኝ ነበርና የሚገርምክ ነገር እንግዲህ አሁን 3 ቀኔ ነው ውጪ ነው ውዬ የመጣሁትኝና ማለት ውጭ ያው ጉዳይ አጋጥሞኝ ውጭ በተከታታይ ፀሐይ መቶኝ ሽታ ምናምን ነገር ሲል ይነሳ እንደ ማይግሬን ነገር ነውና እግዚአብሔር ይመስገን በጣም ደህና ነኝ። ያው 3 ቀን ሙሉ ትንሽ እንትን ካለኝ ወዲያው ነበር የሚነሳብኝና በጣም ደህና ነኝ። አስም ነበርሽ? እንደመጀመሪያ አስም አይደለም እንደ ማይግሬን ነገር ነው። የእግዚአብሔር ሰው እንደ ማይግሬን ነገር ነው። ከፍተኛ ማይግሬን ማለት ምን ማለት ነው? አላውቅም እኔ። ማይግሬን ማለት በቃ ከራስ ምታት ከፍተኛው ማለት ነው። በቃ ምንም መብላት ማትችል መናገር ማትችል ሲነሳብክ በቃ ከፍተኛ ሄዲክ ያለው ድምጽ መስማት አትችልም፣ ብርሃን ማየት አትችልም። ከፍተኛው የራስ ምታት ነው። ከ3 ቀን ድረስ ምናምን ወደ ላይ ይልሃል፣ አልጋ ላይ ያስተኛል። አንቺን ነው እንደዛ ነበር መሆነው። አዎ በተከታታይ ያመመ ነበረሽ? ያመኛል። ትዝ ይለሻል? አዎ ብዙ ጊዜ አገልጋዮች ጸልዮ ነበር። ለዛ ለማውራት አልፈለኩም ስል አንቺ ለበሽታ አያለው ናይ ግቢ አንቺ ስትታመሜ አያለው ብዬ በግድ ነው አገልግልኩልሽ። አዎ ልክ ነሽ። አዎ እኔ መናገር አልፈልግም። እኔ እንግዲህ አንተ ከታየክ ጸልይልኝ ብዬ ነው። ያው አንተ ነው እንደውም ያው እንትን ያልከው የጸለይክልኝ። እኔ ስንት ጊዜ ነው ህመሙ ከጀመረ? ረጅም ጊዜ ከልጅነት ጀምሮ ነበር። በቃ በጣም የሚያሰቃየኝ። ስነሳ ራስሽን አንቺ እንድስት ነው የሚያደርገው? በቃ ማለት ይጥለኛል። በቃ ሰውነቴ ይንቀጠቀጣል፣ ወደ ላይ ይለኛል፣ መናገር አልችልም። በቃ 3 ቀን ምናምን ወደ ላይ ይለኛል እና ከባድ የራስ ምታት ማለት ነው። እንኳን ጌታ ፈውስልሽ። የእግዚአብሔር እጅ ነው። አሜን። እንግዲህ ከነም የሆነ ነገር የለም። እኔ ለዛ ነው አብዛኛው ጊዜ እዚህ አሁን 60 ሰው አለ፣ 60 ተከታይ አለ። ያው 65 ነው እና አብዛኛው ጊዜ ጌታ ለናንተ እንዲያወራ ልቡን ብቻ ክፈቱ ያልኩ ነበር። ልቡን ክፈቱ። ጌታ ሲያወራ ቀንበሩ ይሰበራል፣ ባሩ ይከፈታል። እናን ጸልይ አትበሉ። እኔ እናንተ ሰው ነኝ። አእምሮ ለመጠበቅ ማውራት እችላለሁ፣ ነገር ግን አላወራም። ሰው ጸልይ ስላለ እኔ አልጸልይም አብዛኛው ጊዜ ያልኩ ነበር። እቺ አሁን ከልጅነት ጀምሬ ከኔ ጋር እንደዚህ ሆኖ የቆየ መንፈስ ቅዱስ ያኔ ነግረው ነበር። እሷ ዝም ብላለች። አንቺ ስትታመሚ አያለው ስል እውነት ነው አለች። ጸለየ ነበርኩ። ያው ጋንግሪ ነው ምንድን ነው ያልሽው? እየተመታ ይሁን ያው እግሬን ይወጋኝ ነበር አልኩ። ካው እግርሽ ላይም ቀስት ያለውኝ የሚወረወር ቀስት አልከኝ። አዎ እግሬንም አልፎ አልፎ ይወጋኛል አልኩ።
እና ለሁለቱ ጸልይክልኝ ነበር ለራሴና ለእግሬ ማለት ነው። ሁለቱም የለም አሁን? አዎ እግሬም ሰላም ነው። እኔ በጣም ማለት ከእግሬ ይልቅ በቃ ራስ ምታቴ ሲነሳ እንደሌላ ሰው ነው የሚያደርገኝ። እንደሌላ ነው በቃ የሚቀይረኝ። እና እግዚአብሔር ይመስገን ምልክ አሁን እንደዚህ ወጣ ስል በቃ በጣም ከፍተኛ ነበር በቃ በሽታዬና ጠረን ምናምን ነገር ካለ ያው አንዳንድ ሰዎች ከሰሙኝ ያውቁታል፣ በሽታውን ያውቁታል። በቃ ከፍተኛ ጠረን ካለ የሽቶ ጠረን ይሁን የተጋነነ የሰውነትም ጠረን ይሁን በቃ ይነሳብኛል ወዲያውኑ። ከዛ በሽታ እግዚአብሔር ነፃ አንቺን ያወጣ አምላካችን ስም ብሩክ ይሁን። ጉባኤ ለእግዚአብሔር ክብር ስጡ። እግዚአብሔር ህይወታችሁን ዘመናችሁን እግዚአብሔር ይባረካችሁ። ተባረኪና እንኳን ጌታ ፈወስልሽ። ይሄ ከልጅነት ጀምሮ ከኔ ጋር እኔን ሆኖ የቆየ